ትላንት ህገ መንግስቱን፣ ዛሬ ፕሪቶሪያ ስምምነቱን ወቀሳ። በፕሪቶሪያ ከፌዴራል መንግስቱ ጋር በተደረገው ድርድር ህወሓትን በመወከል ግንባር ቀደም ሚና የተጫወቱት ተደራዳሪዎች አቶ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ ናቸው። እነዚህን ተደራዳሪዎቹን የገፋውና አይናችሁን ላፈር ያለው የህወሓት ክንፍ የድርድሩን ሂደትና የድርድሩን ውጤት የሆነውን የፕሪቶሪያ ስምምነት መረዳት ተስኖታል። ቀድሞንም የራሱን ተደራዳሪዎች የሚፈልገውን አይነት ስምምነት አይደለም የተፈራረማችሁት በሚል በተደጋጋሚ ሲወቅስና ሲኮንን የከረመው የህወሓት ክንፍ በገሃዱ ዓለም የተደረገውን ዓለም ያወቀውን ስምምነት ሳይሆን በምናቡና በምኞቱ ያለመውን ስምምነት የፕሪቶሪያ ስምምነት ብሎ በመጥቀስ ራሱም ተወናብዶ ሌሎችንም የሚያወናብድ አካሄድ ይከተላል። የፌዴራል መንግስት የጊዜያዊ አስተዳደሩን አካታችነትና ቅቡልነት ለማሳደግ ከህዝቡ አስተያየትና ጥቆማ መሰብሰቡ ተገቢ ነው። ህወሓት ትላንት ህገ መንግስቱን፣ ዛሬ ፕሪቶሪያ ስምምነት ከመኮነንና ከውሸት ትርክት መውጣት ተስኖታል።